ሰበር ዜና። በቅድሚያም አርዕስቶቹ። አዲስ አበባን ያመሰው ሌባ በቁጥጥር ስር ዋለ። ግብጽ የኤርትራ ወታደሮችን ወደ ሱዳን እያጓጓዘች መሆኑ ተገለጸ። የአያቶላ አሊ ካሚኒ ሚስት መገደላቸውን የኢራን ቴሌቪዥን አረጋገጠ። እስራኤል ቤይሩት ላይ ጥቃት ሰነዘረች። ኔቶ በኢራን ላይ በሚካሄደው ዘመቻ እንደማይሳተፍ አስታወቀ። በቅድሚያም አዲስ አበባን ያመሳት ሌባ በተለያዩ ቦታዎች እየተዘዋወረ ቢሮዎች ውስጥ በመግባት ላፕቶፖችን፣ ታብሌቶችንና የሞባይል ስልኮችን ሲሰርቅ የነበረ ግለሰብ ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር ከተደበቀበት ቦታ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ቢኒያም ሱራፌል የተባለው ተጠርጣሪ ከተደበቀበት ቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው አርሴማ ቤተክርስቲያን አካባቢ ከተከራየው መኖሪያ ቤት በቁጥጥር ስር ሊውል ችሏል። ተጠርጣሪው ከዚህ ቀደም በከተማዋ ባሉ የተለያዩ ቢሮዎች በመግባት የተለያዩ የኤሌክትሮኒክስ እቃዎችን ሲሰርቅ የሚያሳዩ ተንቀሳቃሽ ምስሎች በዜጎች ተሳትፎ መተግበሪያና እንዲሁም በተለያዩ ማህበራዊ ሚዲያዎች ጥቆማዎች መቅረባቸውን ፖሊስ አስታውቋል። ከዚህ ቀደም ተጠርጣሪው ሳይያዝ እንደተያዘ ተደርጎ በማህበራዊ ሚዲያ ሲገለጽ የነበረው ሐሰተኛ መረጃ ተጠርጣሪውን በቁጥጥር ስር ለማዋል አስቸጋሪ ቢያደርገውም ዘመናዊ ቴክኖሎጂን በመጠቀም ጭምር ክትትል ሲደረግ ቆይቶ ዛሬ የካቲት 23 ቀን 2018 ዓ.ም ቁጥጥር ስር ሊውል ችሏል። ግለሰቡ ከዚህ ቀደም ወንጀል ፈጽሞ የተሰወረባችሁ አመልካቾችም አዲስ አበባ ፖሊስ ጠቅላይ መምሪያ በአካል በመምጣት መረጃ መስጠት እንደሚችል ጥሪ ያቀረበው ፖሊስ አንዳንድ ግለሰቦች የሚለቁትን የሐሰት መረጃ ከማጋራት ይልቅ ህብረተሰቡ ከፖሊስ የሚወጡ መረጃዎችን እንዲከታተልም ጥሪ አቀርበዋል። ዘገባው የረዳት ኢንስፔክተር ዳዊት እርገጤ ነው። በቀጣይ አሜሪካ እና እስራኤል በኢራን ላይ በፈጸሙት ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ሚስት መገደላቸውን የአገሪቱ መንግስት ቴሌቪዥን አረጋገጠ። የጠቅላይ መሪው ሚስት ማንሱሬ ሆጃስቴ ባጌሄር ዛዴህ የተገደሉት ቤታቸው ውስጥ መሆኑን ቴሌቪዥን ጣቢያው ገልጿል። ቀደም ሲል የኢራን መገናኛ ብዙሃን ግለሰቧ ኮማ ውስጥ እንደነበሩ ዘግበው ነበር። ቅዳሜ ዕለት በተፈጸመው ጥቃት ከአያቶላ ካሚኒ በተጨማሪ ሴት ልጃቸው፣ የልጃቸው ባል እና የልጃቸው ልጅ መገደላቸው ተዘግቧል። የጠቅላይ ሚስት ከአያቶላ ካሚኒ 4 ወንዶች እና 2 ሴት ልጆች ነበራቸው። ይህ በእንዲህ እንዳለ የእስራኤል ጦር እሁድ በሊባኖስ ቤይሩት ውስጥ በፈጸመው ጥቃት የሂዝቦላህን የደህንነት ኃላፊ መግደሉን አስታውቋል። የእስራኤል ጦር ኃይል እሁድ ምሽት ቤይሩት ውስጥ በተፈጸመ የተነጣጠረ ጥቃት የሂዝቦላ የደህንነት ተቋም አዛዥ የሆነውን ሽብርተኛው ሁሴን ማክሌድን መደምሰሱን አረጋግጧል ሲል ባወጣው መግለጫ ላይ አስፍሯል። በቀጣይም ኤርትራ የግብጽ ብሔራዊ አየር መንገድ ኢጂፕት ኤር የኤርትራ ወታደሮችን ወደ ሱዳን እያጓጓዘ መሆኑ ዛሬ ተሰምቷል። የግብጽ መንግስት የኤርትራ ስደተኞችን በግዳጅ ወደ አስመራ በመመለስ ላይ መሆኑ ከፍተኛ ዓለም አቀፍ ተቃውሞ እያስነሳ ባለበት ወቅት አየር መንገዱ የኤርትራ ወታደሮችን ወደ ሱዳን እያጓጓዘ ይገኛል መባሉ ጉዳዩን ይበልጥ አነጋጋሪ አድርጎታል። ግብጽ በሱዳን ወቅታዊ ግጭት ውስጥ እያሳየች ያለው ተሳትፎ በሰብአዊ መብት ተሟጋቾች ዘንድ ስጋትን ፈጥሯል። በቀጣይም ኔቶ የኔቶ ዋና ጸሐፊ ማርክ ሩት ኔቶ በአሜሪካ እና በእስራኤል ጥምረት በኢራን ላይ የተካሄደ ባለው ወታደራዊ ኦፕሬሽን ውስጥ እንደማይሳተፍ በይፋ ገልጸዋል። ምንም እንኳን አሜሪካ እና እስራኤል በኢራን ላይ ኦፕሬሽን ኤፒክ ፉሪ የተሰኘ የተቀናጀ ጥቃት ቢሰነዝሩም የኔቶ ጥምረት ግን በወታደራዊ ዘመቻ ውስጥ እንደማይካተት ተረጋግጧል። አብዛኞቹ የአውሮፓ ሀገራት ግጭቱ ወደ ቀጠናዊ ጦርነት እንዳያመራ እና ዓለም አቀፍ የንግድ መስመሮችን እንዳያስተጓጉሉ ስጋታቸውን እየገለጹ ይገኛሉ። ዋና ጸሐፊው ኔቶ ሁኔታውን በቅርበት እንደሚከታተል ገልጸው ትኩረታቸው አሁንም በአውሮፓ ሰላምና በዩክሬን ድጋፍ ላይ መሆኑን አመልክተዋል። ይህ ውሳኔ በአሜሪካ እና በአውሮፓውያን አጋሮቿ መካከል ያለውን የፖሊሲ ልዩነት የሚያሳይ ሲሆን በመካከለኛው ምስራቅ ባለው ውጥረት ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይጠበቃል። የኔቶ ጣልቃ አለመግባት በቀጠናው ያለውን ውጥረት ያረግበዋል ወይስ አሜሪካን ብቻዋን ያስቀራታል? ይህ በእንዲህ እንዳለ የእስራኤል አየር ኃይል ጀቶች በሊባኖስ ዋና ከተማ ቤይሩት ላይ ከባድ የአየር ድብደባ መፈጸማቸው ተገለጸ። እስራኤል ይህንን ጥቃት የሰነዘረችው የሊባኖስ ታጣቂ ቡድን ሂዝቦላ በሰሜን እስራኤል ሃይፋ አቅራቢያ በሚገኘው የጦር ሰፈሯ ላይ የሮኬትና የድሮን ጥቃት መሰንዘሩን ተከትሎ ነው። እስራኤል በቤይሩት ብቻ ሳይሆን በደቡባዊ ሊባኖስ መንደሮች እና በምስራቃዊው የቤቃ ሸለቆ መጠነ ሰፊ ጥቃቶችን እያካሄደች መሆኑ ተዘግቧል። ሂዝቦላ ባወጣው መግለጫ በእስራኤል ላይ የሰነዘረው ጥቃት
የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸውን ለመበቀል መሆኑን አስታውቋል። ቡድኑ ሊባኖስና ህዝቧን ለመከላከል እንዲሁም ለተደጋገመው የእስራኤል ወረራ ምላሽ ለመስጠት በሚል ጥቃቱን እንደሚቀጥል ዝቷል። የእስራኤል ጦር በበኩሉ በመላው ሊባኖስ ሂዝቦላህን በኃይል እየመታ መሆኑን አረጋግጧል። ሂዝቦላ በዘመቻው ውስጥ ለመሳተፍ ባሳለፈው ውሳኔ ላይ እርምጃ እንወስዳለን፣ ድርጅቱ በእስራኤል መንግስት ላይ ስጋት እንዲፈጥር አንፈቅድም ብሏል። እስራኤል አክላም ሂዝቦላ የሊባኖስን መንግስት እያፈራረሰ ነው፣ ለውጥረቱ መባባስም ተጠያቂው እሱ ነው ስትል ወቅሳለች። በመካከለኛው ምስራቅ ያለው ግጭት በአንድ በኩል አሜሪካና እስራኤልን በሌላ በኩል ደግሞ ኢራንንና አጋሮቿ ሂዝቦላን ጨምሮ ያሳተፈ ቀጠናዊ ጦርነት እየሆነ ይገኛል። በመካከለኛው ምስራቅ የሚገኙ በመቶ ሺዎች የሚቆጠሩ የውጭ ሀገር ዜጎች፣ በሚሊዮን የሚቆጠሩ የአካባቢው ነዋሪዎች በጦርነቱ ስጋት ውስጥ ወድቀዋል። ዘገባው የአልጀዚራ ነው።